አልተካፈለም አይሉም እኮ አይደለም ኤርሚ ያልተካፈለም አይሉ ሳይሆን አንዳንድ አይሉ የቃላት አጠቃቀም ግን ጥንቃቄ ይደረግ ነው። አይ ነው ጥንቃቄው እንዳለው ነው። ዜዲ አንዳንድ አገልጋዮች የኦርቶዶክስ አገልጋዮች ማለት ነው። ለምሳሌ ቅድም እየተናገርኩት ነበር። ይሄ ምንድነው በርገር በልቶ የጠገበ አንድ ዲያቆን አለ። ዲያቆን ብሎ የሚል ዲያቆን ሕዝቅያስ ማለት ነው። አሜሪካ ሀገር ያለው የኦርቶዶክሱ ምን አለ? ማርያም ከሌለች ስላሴነት የለም ማለት የሱ ቅዠት ነው። ኖ ቅዠት አይደለም። ቅዠት ሳይሆን ይሄን ቅዠት የሚጋሩት ማርያም ታማልዳለች የሚለው ኤርሚዬ ማርያም ታማልዳለች እኮ ያለ ማርያም አማላጅነት ዓለም የሚለው ትምህርት እኮ ማርያም ታማልዳለች። አንዴ ስማኛ፣ ማርያም ታማልዳለች የሚለው ትምህርት እኮ የቤተ ክርስቲያኒቱ አስተምህሮ ነው። ምን ማለት ነው አስተምህሮ ካልክ እኮ ወይም ደግሞ ሌትስ ሴይ ቶ ያለ ማርያም አማላጅነት ዓለም አይድንም ሲባል የነበረው እኮ አሁን ነው የቀረው። አሁን ቅርብ ጊዜ የወንጌል አማኙ በዚህ በተገኘው ፕላትፎርም በተለይ አንተ ምናምን በዩቲዩብ ተጀምሮ ትልቅ ትግል ተደርጎ እኮ ነው አሁን እስከሚያፍሩበት ድረስ እኮ የቀረው ይሄ። ይኸውልህ ከዛ በፊት ግን ከዛ በፊት ያ ቃል እየተጨመረ ሃይ ባይ በሌለበት ሲነገር ስለኖረ በቃ ትምህርት ቤት ሰርቶ ኦልሬዲ ትምህርት ሆኖ ነበር እኮ ያ ትምህርት ሁሉም ያገኘው ቦታ ሁሉ ይናገረው ነበር። አሁን ግን የወንጌል አማኙ መምጣቱ ወደ ሚዲያ መምጣቱና ነገሮችን ገሃድ መውጣታቸው ትምህርታቸውን እንዲያደርግ አሁንም ምን የምለው ይኸውልህ ይሄ ለምሳሌ ልክ አባታችን ሆይ ኢየሱስ ያስተማረውን ለዛው ኢየሱስ ያስተማረውን የአባታችን ሆይ ጸሎትን ተከትሎ በታሪክ ማለት በመጽሐፍ ቅዱስ አንድም ቦታ ሐዋርያቱ ያላስተማሩን እነሱ ግን የት ምን ይላሉ? ከአፖስቶሊክ ሰክሴሽን አለን የሚሉት ሰዎች እመቤታችን ቅድስት ድንግል ማርያም ወይ ሰላምታ ይገባሻል ብለው በመልአኩ በገብርኤል ሰላምታ ሰላም እልሻለሁ ብሎ ይቀጥልና የአሸናፊው የእግዚአብሔር እናት ወይ ብሎ ሲል አይምሮ ውስጥ የሚጨምረው ይኸውልህ እንደዚህ አይነት ቃላቶች ቬግ የሆኑ ቃላቶች ገብተው ኖርማል ሆነውብናል አሁን። ስለዚህ እኔ አሁን ለምሳሌ ሰዎች ኖ ይኸውልህ ተመልከት መሆኑን የምታውቀው ኤርሚዬ መሆኑን የምታውቀውን ጥያቄዎችን ልጠይቅ በነገረ ክርስቶስ ላይ አሁን ማለት ነው። አንተ ቆይ አንድ ጊዜ ቆይ እቺን ብቻ አልቆይም። ቆይ ብሩክሻ አንዴ ኤርሚዬን አንድ ነገር እያወራው አንዴ ወንድምነት አንዴ ጨርስና ድምፅህም ሩቅ ነው ብሩክ አስተካክለው። ኤርፎን ካለ ነቀለው። ኤርሚ አሁን የምጠይቅህን ስማኝ። ከማርያም የተወለደው ቃል በስጋ ነው አይደል ኤርሚዬ? አዎ ያ አካላዊ ቃል በስጋ ነው የተወለደው። በስጋ ነው የተወለደው። መለኮት በስጋ ተወልዷል ከማርያም አይደል? አካላዊ ቃል የሆነው ራሱ የሶስቱ አካላት የሚጠቀሙትን አንድ ባህሪ መለኮት ብሎ የሚለውን ይጋራል። መለኮት በስጋ ወለደች ብለው ቢሉ ምን እያሎች እንደሆነ ቤተክርስቲያኒቱ በደንብ ታብራራዋለች። እሺ ወልድ እግዚአብሔር በስጋ ተወልዷል አይደል ከሷ? አዎ እሺ ወልድ እግዚአብሔር ብዬ ስልና እግዚአብሔር ከሷ ተወልዷልና ወልድ እግዚአብሔር ከሷ ተወልዷል ብዬ ስል የትኛው ነው ኢየሱስን በይበልጥ የሚገልጠው? በይበልጥ የሚገልጠው በተለየ አካሉ ስትጠራው ነው። ግን ደግሞ እግዚአብሔር ብላ ስትል ቤተክርስቲያኒቱ ለሶስቱ አካላት ሶስቱንም ወለደች ብላ እያለች አይደለም። ለምንድን ነው በየጸሎቶቻቸው በየሁሉ ቦታ ማለት ነው የመለኮት እናት የእግዚአብሔር እናት ብቻ የሚለውን ቃል ሲያብራሩት ነው እንዴት ነው ብለህ ስትጠይቃቸው ነው እንጂ ለምንድን ነው ሁሉ ቦታ ላይ እነዚህን ቃላቶች የሚጠቀመው? ቬግ የሆኑት ብቻ የሚጠቀሙት ለምን ይመስላል? እግዚአብሔር መለኮትን የወለደች መለኮት ምናምን እያሉ በዚህ የተሰናከለ ሰው አለ? ዜድ ይህንን ብላ በማለት ኦርቶዶክስ የተሰናከለ ሰው አለ? ለምን አይኖርም? እኔ አንደኛ ከራሷ ምንመና የተሰናከለው እኔ እንትን ከመስራት በመጀመሪያ ደረጃ አንዳንድ ነገሮች እንደዚህ አይነት ነገሮችን ጥንቃቄ እናድርግ ብሎ ሲባል አንድ ነገር ሰዎች እስቲ የተሰናከለ ወይም ደግሞ በዚህ ጉዳይ በቃ እግዚአብሔርን ወለደች እንዴ ብሎ የመጣም ሰው ካለ አምጣ ብሎ ማለት ተገቢ ነው ብዬ አላምንም። ሰዎች ስላልተሰናከሉ ብቻ አይደለም ትምህርቶቻችን አምጣ ብዬ ባልልም አንደኛ ኦርቶዶክስ የእግዚአብሔር እናት ብላ ስትል ለምእመናዊን ብላ ስትናገር በተለይ አካሉ ወልድ ከእሷ በስጋ እንደተወለደ በማብራራት ትናገራለች። የምናውቀው ነው። እኛም ከዛው ቤት ስለበቀልን እዛው ቤት ስላደግን እዛው ቤት መንፈሳዊ ትምህርትን ስለተማርን እዛው ቤት ይህን ትምህርት ተምረናል፣ እዛው ቤት ቀድሰናል። ስለዚህ ኦርቶዶክሳውያኑ ራሱ በዚህ ጉዳይ አሰናከልሽን የእግዚአብሔር እናት ብለሽ በማለትሽ ብለው አላሏትም። ለምን የእግዚአብሔር እናት ብሎ የሚለው ለአብም ለመንፈስ ቅዱስም ለወልድም ጭምር የሚነገር ቢሆንም እንኳን በተለየ አካሉ ብሎ የሚለውን ቃል ግን ትጠቀማለች።
በተለየ አካሉ ብላ ታብራራለች። ስለዚህ ስታብራራ ነው እኔ ተቃውሞ ያለው ከዛ ውጭ ባለው ነው። ወንድምነት ልጨርስ። አንደኛ ታብራራለች ከምእመናኗ ለሶስቱ አካላት እየተናገረች እንዳይደለ ይታወቅ። እኔ ህሊናዬን በፍጹም ልሸጠው አልችልም። ለሶስቱ አካላት እየተናገረች እንዳይደለ ይታወቅ። ታዲያ ከሶስቱ አካላት ግን ለአካላዊ ቃል ለኢየሱስ ክርስቶስ እየተናገረች ነው። ያ እሱ ደግሞ እግዚአብሔር ነው ብሎ የሚለው ነገር አጽንኦ ሰጥታ ለመናገር ስለፈለገች ነው እኮ። ሳትወጣ ዜዶ ምናልባት ጥያቄ ስላለኝ እሱ መልሰልን ብትወጣ ማለት ነው ከማስተካከል። ምናልባት እኔ ቅድም ሜላ የተናገረው በጣም ቆንጆ ነበር ብዬ አስቤ ነበርና አሁንም እሱ ላይ ጥያቄ የሚሆነው እሱ ላይ ነው። ለምሳሌ እኛ አንድ አካል ሁለት ባህሪ ብለን እናምናለን። ሁለት ባህሪ ስንል ፍጹም ሰው ፍጹም አምላክ እያልን ያለ ነው። ከዛ መጠበቂያዎቹን ደግሞ እናገራለን ቀጥለን። አንድ አካል ብለን ስናምን እንዴት ትረዳለህ? ይሄ ቢመለስ ቀላል ይሆናል ብዬ ስለማምን ነው። አንድ አካል ስንል ምን እያልን ነው? እሱን ብትነግረን ዜዶዬ። አንድ አካል ማለት አንድ አካል ነው። እኔ ማለት የሚችል ስሜት፣ ፈቃድ፣ እውቀት ያለው ማለት ነው። ኦኬ፣ አንድ አካል እሱ ሊባል የሚችል ማለት ነው። የአንዱ አካል ሰው ነው ወይስ አካላዊ ቃል ነው? አካላዊ ቃል በሰውነት የተገለጠው አካላዊ ቃል ነው። አንድ አካል ተብሎ የሚጠራው አካላዊ ቃል ነው ማለት ነው አይደል? በእንትን ከሄድክ በነገረ ክርስቶስ ከሄድክ በነገረ ማርያም ስትመጣ ግን አሁን ጥያቄ ያለው ነገረ ማርያም ላይ ስለሆነ በነገረ ክርስቶስ ስትሄድ ያ አንድ የአካላዊ ቃል ነው። ያ አካላዊ ቃል ግን መቼም የነበረ ማንነት ነው። መቼም የነበረ ምንነትም ነው። ስለዚህ እኔ አሁን እያልኩ ያለሁት ልክ ወደዚህ ግን ሲመጣ ግን ይኸውልህ በማርያም ግን ወደ ማርያም ሲመጣ ግን ለአካላዊ ቃል ምንነትን የሰጠች አይደለችም። ለአካላዊ ቃል እሱ ማን ነው ተብሎ ሲባል ምንድን ነው ተብሎ ሲባል ምንነትን የሰጠች ነች። ምንነትን ማለት ኔቸርን ከእሷ የወሰደባት ነው አካላዊ ቃል። ስለዚህ አካላዊ ቃል ከምን ጋር ነው የእሷን ግንኙነት ከእሱ ጋር ያለው እንትን ብትለኝ እርሱ ምንድን ነው ብለህ ስትል ፍጹም ሰው ፍጹም አምላክ ነው እንላለን። ስለዚህ ምንነትን ያገኘባትን ወስጄ እንደ ማንነትን እንዳስገኘ አካላዊ ቃልን ወለደች ማለት በጣም ከባድ ነው ለኔ። ምንነትን ግን አግኝታለች። ፍጹም የሚለውን የጨመረው በሷ ስለሆነ ይኸውልህ ፍጹም ሰውነት ፍጹም ሴንስን ነው የወለደችው እያልክ ነው ዜዶዬ? ምን አልከኝ? ባህሪን ነው የወለደችው እያልክ ነው? ምን አልከኝ? እያልክ ነው? ኖ ፍጹም ሰው ይኸውልህ ያንን ፍጹም ሰው ይኸውልህ ፍጹም አምላክ የሚባለውን ማንነት በስጋ ነው የወለደችው። ስጋ ደግሞ የዛ ፍጹም ሰው ባህሪ ነው ሆኖ የገባው። በማርያም በኩል ያገኘው ፍጹም ሰውነትን which is ባህሪን ነው፣ የሰውነት ባህሪን ነው ያገኘው። ስለዚህ ያንን እኔ ማርያምን ለውጬ የመለኮቱ ብቻ ወላጅ አላደርግም። እኔ የማደርገው ምንድነው? ፍጹም መለኮት የሆነው ፍጹም አምላክ የሆነው ቃል አካላዊ ቃል ከማርያም ስጋን ነስቷል። ከማርያም ያገኘው ስጋን ነው። በስጋ ሰውነት ብቻ ነው የተካፈለው። ስለዚህ እኔ የቃል ድምጽ ርቆ ይመስለኛል። ያው በመሃል ሳወራ ሳሰማኝ የቀጠልከው አሁን ስለ ባህሪ ነው የምታወራው አንተ። ያ አንዱ አካል ከሁለት አካል ወደ አንድ አካል መጥቷል ብለን የምታምነው ወይስ ምን ብለን ነው የምናምነው? አንድ አካል ስትል እሺ፣ አንድ አካል እኔ በሁለት አካል አላምንም። አሁን ደጋግሜ ነው የምናገረው፣ በሁለት አካል አላምንም። ያ አካላዊ ቃል ግን ይኸውልህ አካላዊ ቃል ከማርያም ተወልዷል። አዎ ተወልዷል። እንዴት ተወለደ? በስጋ ባጭር ቃል ይኸውላችሁ፣ ለምሳሌ እኔ አካላዊ ቃልን ስጋ ወለደች ከተባለ እስካሁን ድረስ እኔ ችግር የለብኝም ያልኩ ነው። ደጋግም የሚግባት አለበት እሷ ጋር እኔ አካላዊ ቃልን ወለደች የሚለው በጣም አሻሚ። አካላዊ ቃል ከመወለድ ስጋ የነበረ ማንነት የነበረ ነው። ያንን ከእሷ ተገኘ። የእሷ ድርሻ የእሷ እንትን አካላዊ ቃልን በስጋ እዚህ ምድር እንዲመጣ ስጋ የመጣባት ነች።
ስጋ መውጣት የለበትም። እሷ ያላት ድርሻ መውጣት መረሳት የለበትም። እሷ ያላትን ድርሻ አስወግደን ቬግ የሆኑ ቃላቶችን እየተጠቀምን ሌላ ማንነት ሌላ ነገር ውስጥ ማስባት ገበያ እኔ የዜድ ያልገባኝ ነገር ቢኖር እስካሁን ማለት ነው ወንድሞች እናቶች፣ ያለ ክፍል የተቃረነ ክፍል ለምሳሌ አካላዊ ቃልን ቅድመ ዓለም ከአብ በተወለደበት አወላለድ ማርያምም ልክ እንደዛው ከአብ በተወለደበት አወላለድ ነው የወለደችው ብሎ ያለ ሰው ቢሆን የዜድ ሙግት ተገቢ ነበረ። ግን ያለ እኮ የለም፣ እንደዛ ያለ የለም። ኤኒዌይ ብርኬ ጨርስና ከዛ ላይ ኤቢ ሰጠዋለሁ። እሺ ምናልባት ሀሳቤን ከተረዳችሁኝ እና ድምፅ የማይሰማ ከሆነ ይህን ጥያቄ ብንመልሰው ዜዶንም ማስተካከል ወይ ደግሞ ማረም እንችላለን ብዬ ስላመንኩኝ ነው። አካላዊ ቃል ፐርሰንን ነው ወይስ ደግሞ ባህሪን ነው ገንዘቡ ያደረገው የሚለው መመለስ መቻል አለበት። ፐርሰንን ገንዘቡ አድርጓል ብለን የምናምን ከሆነ ወደ ሁለት አካል ትምህርት ይወስዳል ማለት ነው። የጨመረው ግን ባህሪን ከሆነ ሰዋዊ ባህሪን ከሆነ የጨመረው አንዱ አካል ተብሎ የሚጠራው ቃል ነው ማለት ነው። ማርያም ቃልን የወለደችው ማለት ነው። የሚወለደው ፐርሰን ስለሆነ ሰምታችሁኝ ከሆነ ምናልባት ድምፄ ሩቅ ካልሆነ ማለት ነው። እና ማርያም የቃል እናት ሲባል የአንዱ ፐርሰን እናት ናት ተብሎ እየተነገረን ያለው ማለት ነው። እና ቃል ባህሪን ነው የሰውን ባህሪ ገንዘቡ አደረገ እንጂ የሰውን አካል ገንዘቡ አላደረገም። እንደዛ አይደለም አንድ አካል ብለን ስናምን እና ዜዶ ምናልባት ሰምተኝ ከሆነ አሁን በደንብ ሰምተኝ ከሆነ አንድ አካል ብለን ስናምን ሰምቻለሁ ብሩክ ያው ልጠይቅ ወይስ በተናገርኩት ተስማማክ? ጠይቀኝ ብሩክዬ፣ እየሰማው ነው። እሺ በዘላለም ውስጥ የነበረው አካላዊ ቃል የጨመረው ፐርሰንን ነው ወይስ ደግሞ ኢሴንስን ባህሪን ነው የጨመረው? እንዴ ፐርሰንን እንዴት ይጨምራል? በጭራሽ ባህሪን ምንድነው ባህሪን ይጨምራል እንጂ ፐርሰንን ሊጨምር አይችልም። ፐርሰን ማለት ሰውነት ከዛ በፊት ሰልፍ ሰብሲስት የሚያደርግ ማንነት አልነበረም የነበረው። ስለዚህ እኔ ፐርሰንን ይጨምሩ ብዬ አላምንም። ባህሪን ነው የተካፈለው ከማርያም። ያንንም ነው እኔ አሁን እያልኩ ያለሁት። ለምንድን ነው ባህሪው የማይነገረው ነው? ባህሪ ያገኘባት ነች እንጂ የፐርሰን ማንነት ያገኘባት ይኸውልህ የፐርሰን ማንነት ያገኘባት አይደለችም። በቃ ጨረስን እኮ አሁን እኮ አለቀ። ያ ማለት የሚወለደው ፐርሰን ነው ወይስ ባህሪ ነው የሚወለደው? የተወለደው ፐርሰኑ ነው፣ ግን በስጋ ባህሪ ነው ከሷ እንዲወለድ ከሷ ያገኘው የስጋን ባህሪ እንጂ ፐርሰንን አይደለም የምንገልጸው። ፐርሰኑን እንገልጥና ከሷ ጋር ግን ያለው ሪሌሽን ባህሪን መካፈሉ ነው። በቃ ለምን ነው ፐርሰን ተወለደ የምትለው? ባህሪን ነው ከሷ የነሳው አይደል? ለምን ነው ፐርሰን ከሷ እንደተገኘ የምታደርገው? አላልኩም እኮ አሁን ፐርሰን ከሷ ተገኘ አላልኩም። አሁን ቆይ መልሼ ልጠይቅህ። ይኸውልህ እኔ አሁን ይሄንን ብያለሁ። እኔ ምን አልኩ? ቆይ እኔ ይሄንን አልኩ። ይኸውልህ አንተ የጠየከኝን ጥያቄ በደንብ መለስኩልህ። ምን ብዬ መለስኩልህ? አይ የተወለደው ፐርሰን ነው እኮ የተወለደው ፐርሰን ነው። ቆይ ያው ስማኛ፣ የተወለደው ፐርሰን ነው። ፐርሰን ስለሚወለድ አይደለም። ግን ያ ፐርሰን ከሷ ሲወለድ የማርያም ሮል ምን ነበረ ከተባለ ፐርሰኑን ፐርሰን ማድረግ አይደለም። ፐርሰን መወለድ ስላለበት ነው እንጂ የነበረው ፐርሰን ነው ከሷ የተወለደው። ያ ፐርሰን ግን ከሷ ጋራ ያቆራኘው ከሷ ጋራ በሷ በኩል ያገኘው ነገር ፐርሰንነቱን ሳይሆን መጀመሪያም የነበረው ፐርሰን ከሷ ስጋን ነው የነሳው። ስለዚህ እኔ ጥያቄ ጠይቃለሁ ማለት ነው። አሁን አንተ የማርያም ሮል በኢየሱስ ክርስቶስ ቆይ አንድ ጊዜ ብሩክዬ፣ መልስ እኮ ቆንጆ መልስ ሰጥቻለሁ። አይ ቲንክ ይመስለኛል። ሌላ የምጠይቀው ነገር አለ? እሺ ቀጥልሽ። ባህሪ አይወለድም ብለሃል። የሚወለደው ፐርሰን ነው ብለሃል። ያ ፐርሰን ደግሞ ቃል እንደሆነ ተስማምተናል። ያ ቃል የተወለደው ከማርያም ነው አይደል? ትክክል። የቃል እናት ተብሎ ቢነገር ለማርያም ችግር የለውም ማለት ነው። አዎ ቃልን በስጋ ለምን መሰለ እሷ የሰጠችው ይኸውልህ ፐርሰኑ የተወለደው ፐርሰን አሁን እዚህ ቦታ ላይ ይኸውልህ ይሄንን ብቻ ብለህ ስታቆም ይሄንን ብቻ ቃል ተወልዷል ብለህ ስታቆም ቃል ፐርሰኑ ከማርያም ተወለደ ብቻ እያልክ ነው። ከማርያም ግን ፐርሰን አይደለም የተወለደው።
ከማርያም ይወለድ ከማርያም ፐርሰን ነው ብለን ፐርሰን አይደለም የተወለደ ሳይሆን ፐርሰኑ ያ ሲወለድ የማርያም ሮል ግን ኔቸርን መካፈል ብቻ ነበረ። የማርያም ሮል ፐርሰኑን ፐርሰን ማድረግ ሳይሆን ያንን ፐርሰን ስጋ ባህሪን እንዲይዝ ማድረግ ነው። አሁን የፐርሰን አስገኝ ብቻ አድርገሃት ቁጭ ማለት አይገባም። የፐርሰን አስገኝ ሳይሆን ያ ፐርሰን ከመጀመሪያም የነበረው ፐርሰን በእሷ ውስጥ ያገኘውን ነገር መግለጥ ነው ያለበት። አጠራሪ መሆን ያለበት ከማርያም ምንድን ነው ያገኘው? ስጋዊነት ወይም ደግሞ የስጋ ባህሪን። ፐርሰኑ ማን ነበር? ፐርሰኑ ቃለ ምን አልከኝ? ተብሎ አይነገርም ለማርያም ሲጀምር ዜዶ የፐርሰን አስገኝም ተብላ ማርያም እንደዛ ተብሎ ለማርያም አይነገርም ሲጀምር ፐርሰን በዘላለም የነበረ ስለሆነ። እሺ በአጭር ቃል ይኸውልህ ፐርሰኑ በአጭር ቃል አሁን እኔ ልጨርስ ይብቃኝ። ፐርሰኑ በማርያም ማንነት በማርያም ሆድ ውስጥ ፐርሰኑ ይኸውልህ አዘ ፐርሰን መጀመሪያም የነበረው ነው። ያ መጀመሪያ የነበረው ቃል በማርያም ሆድ ውስጥ ቃል አይደለም ሆኖ የቀጠለው፣ በማርያም ሆድ ውስጥ ስጋን ገንዘብ አድርጓል። ስለዚህ የማርያም ትልቁ ኮንትሪቢዩሽኗ ምንድን ነው ከተባለ ያንን አካላዊ ቃል መጀመሪያም የነበረውን የሰው ስብዕና መስጠት ነው። የሰው ስብዕና እንዲካፈል መሆን ነው ከሷ። ስለዚህ እኔ መግለጥ ያለብኝ መጀመሪያ የነበረውን ቃል ከሷ ተወለደ የሚለውን ቃል ብቻ ቬግ የሆነውን ሳይሆን መጠቀም ያለብኝ መጀመሪያም ስለነበረ ቃል እኔ መገለጥ አለበት ብዬ የምለው ምንድን ነው? አካላዊ ቃል በስጋ ለምን የሷ ኮንትሪቢዩሽን በስጋ ወደዚህ ምድር እንዲመጣ ክርስቶስ ኢየሱስን መውለድ ነው። ስለዚህ ያ የመውለድ ደግሞ ዋናው እንትን ምንድነው? በስጋ እሱን ማምጣት ነው። የአካላዊ ቃል አምላክነት ላይ ጥያቄ የለኝም። አካላዊ ቃል መወለድ ላይ ጥያቄ የለኝም። በስጋ መወለድ ላይ አካላዊ ቃል አስቀድሞ ከአብ የዘመን ቁጥር ማለት ልዩነት ሳይኖረው አብ በነበረበት ዘመን ሁሉ ከአብ ተወልዶ ከአብ ተገኝቶ መኖሩን ጥያቄ የለኝም። መለኮት መሆኑን ጥያቄ የለኝም። ጥያቄ ያለው በማርያም አጠራር ላይ ብቻ ነው። የማርያም አጠራር ላይ ስትመጣ አካላዊ አሁን ለምሳሌ ሰው ቃልን ወልዳለች እንዴ ስትለኝ ይብራራልሃል። ምን ማለት ነው? ቃልን በስጋ ለቃል አይደለም የመወለድ ኮንትሪቢዩሽን የሷ ቃል በስጋ እንዲወለድ መንገድ መሆን ነው የሷ ዋናው ኮንትሪቢዩሽን ነው። ስለዚህ እኔ በዚህ ነው የማደርገው። አይ ቲንክ ይሄ የተሳሳተ አይመስለኝም። ቆየት ብዬ ደግሞ እኔ ወደፊት አየዋለሁ ማለት ነው። እዚህ ጋራ ቆይ አንድ ሜላ ይቀጥል። ዜድ ግን አትወጣ እሺ። ይሄ ነገር እልባት ማግኘት አለበት። እኔ በኋላ ላይ የምልህ ነገር አለ። ወንድሞች ይናገሩና ሜላ የሚቀጥልና ኤቢም ተናግሮ ወንድምነት ብትደውልኝ ወይ ደስ ይለኛል። ከይቅርታ ጋር ነው። አዎ ቆይ አይ እዚሁ ላይ መሰለህ በቃ እኔ አሁን በጣም ተናርቆኝ እደውልልሃለሁ። ግን ይሄ ፐብሊክ ስለተደረገ ከወንድሞች ጋር አይተን ከነቃሌም ጋር በዚህ ጉዳይ አውርታል ይመስለኛል። እህትዬ ዩቲዩብ ላይ የላከችልኝን ርዕሱን ያየሁት ባለመግባባት ተዘጋ የሚባል ነገር ይሄ ነገር መፈጠር የለበትም። በዚህ ጉዳይ ላይ አንተ እያልክ ያለው ነገር ተረድተንሃል፣ ግን ትክክል አይደለም ብለን እያልንህ ያለው ደግሞ ቦታ ላይ አለ። ይሄ ነገር አጥርተው ብትወጣ ነው ማለት አጥርተው ማለት በቃ እዚህ ጋር ማቆም አለበት ማለት በመስማማት ነው ማቆም ያለብን። ባለመስማማት እናንተም የራሳችሁን ሂዱ እኛም የራሳችን ሂዱ ብለህ ካልክ ዜድ ትክክል የማትሆንበት ቦታ አለ። እሱን በኋላ እነግርሃለሁ ማለት ነው። ሜላ ይቀጥል። ከዛ ኤቢም ከተናገረ በኋላ እንትን ትላለህ። ግን አትሄድ፣ ጊዜ እንሰጣለን ወንድምነት። አትሄድ፣ ሳጨርሰው አትሄድ። ሜላ መቀጠል ትችላለህ። ቴንክ ዩ። እሺ፣ በደምብ ግልጽ እንዲሆን ማርያም የወለደችው ማን ነው ብለህ ዜዶዬ ቀጥታ ማን ነው የምትለኝ? ሜላ ምናልባት ሶሪ፣ በጣም ሰላም ብያቸዋለሁ ሁላችሁንም። ዜድ ሚዩት ላይ ነው ያለው። ማውራት ከቻለ እንትኑን አንስቶ ይቀጥላል። የሚመች ቦታ ላይ ያለ አልመሰለኝም እና ሌላ ጊዜ ዲስከስ እናደርግ። አሁን አንተ ያነሳውን ጥያቄ እኔም ጠይቄው ነበረ እና እሱ የፈጠረው አንድ ዲስቲንክሽን አለ። ያ ዲስቲንክሽን ምንድን ነው? ዘላለማዊ ቃል ቅድመ ተዋህዶ በኋላ ደግሞ ስግው ቃል ሲሆን በሁለቱ መካከል የፈጠረው ዲስቲንክሽን አለ። ዘላለማዊ ቃል ማለት አንችልም፣ ስግው ቃል ነው ልንለው የሚገባው ስጋን በስጋ ስለተወለደ። ከስግው ቃልነት በኋላ ወይም ደግሞ በጊዜ ተዋህዶ ማለት ያለብን ስግው ቃል ነው እንጂ ዘላለማዊ ቃል ልንለው አይገባም የሚል ሀሳብ አንስቷል። ይሄ አንዱ ትልቅ ችግር ነው እኔ ያገኘሁት። ማለት ዘላለማዊ ቃልነቱ አልተለወጠም። ይሄ ዲቫይን ሲምፕሊሲቲንም ያናጋል። ስግው ቃል ካላልነው በስተቀር ዘላለማዊ ቃል ልንለው አንችልም የሚለው
አንዱ ትልቁ ክፍተት እሱ ነው። ሌላው አካላዊ ተዋህዶን እና ባህሪያዊ ተዋህዶን እኛ ተዋህዶ ስንል ሁለት አይነት ቋንቋ ነው። የኦርቶዶክሶቹ ፍጹም ኮምፖዛይት የሆነ የኛ ስትሪክት የሆነውን አንቀበልም፣ ቱ ኔቸር ነው የምንቀበለው። ግን ሁለቱ ባህሪያት በማርያም ማህፀን ሲዋሃዱ ኢንዲፔንደንት የሆነ እኔ ባይ ቁመና የሰብአዊ ባህሪው የለውም። ስለሌለው እኛ አን ሃይፖስታሲያ እንለዋለን በመጽሐፍ ቅዱስ ትምህርት ቤት። ሂውማን ኔቸሩ ኢንዲፔንደንት ሃይፖስታሲስ የለውም። አሁን ሂውማን ኔቸሩ ኢንዲፔንደንት የሆነ እኔ ባይነት ቢኖረው ፓርቲኩላሪቲውን ያገኘው በሎጎስ ባይሆንና ልክ ፕሮሶፖኒክ እንዳደረገው እንደ ንስጥሮስ ራሱን ችሎ እኔ ባይ ቢሆን አይ ልክ ነው ቃል ዘላለማዊ ቃል በስጋ ብለን ቃልን ሎጎስን ከስጋ ጋር እናወዳድረው ነበር። አሁን ፓራላሊዝሙ ራሱ ሮንግ ፓራላሊዝም ነው የተሰራው። ያ ፓራላሊዝም ምንድን ነው? ዘላለማዊ ቃልን ከስጋ ጋር ልክ ሁለት ፐርሰኖች ልክ ንስጥሮስ እሱ እንደዛ አላምንም ነው የሚለው። ዜድ ደጋግሜ ጠይቄዋለሁ። እንደሱ አያምንም። ግን ደግሞ ኤክስፕሬሽኑ ግን ኤክስፕረስ የሚያደርግበት መንገድ ግን ያ ነው። ዘላለማዊ ቃልን በስጋ ተወለደ ስንል ስጋን ራሱን ችሎ ቁመና እንዳለው እኔ ባይ እንደሆነ አስመስሎ የማቅረብ አይነት ያ አደገኛ ነገር ነው። ስለዚህ እኛ በስጋ ስንል ስጋ ራሱን ችሎ ኢንዲፔንደንት ፐርሰናል ኤግዚስተንስ ያለው ሆኖ ሳይሆን እኛ የምናብራራበት መንገድ የሂውማን ኔቸሩ ኢንዲፔንደንት የሆነ ሃይፖስታሲስ የለውም። ይልቁንስ የሚያገኘው ራሱ ፐርሰናል ኤግዚስተንሱን የሚያገኘው በሎጎስ ሃይፖስታሲስ ነው። እሱን ኤን ሃይፖስታሲያ እንለዋለን። ሃይፖስታቲክ ዩኒየን የምንለውም ለዛ ነው። ሃይፖስታቲክ ዩኒየን ነው እንጂ ፕሮሶፖኒክ ዩኒየን አይደለም። ፐርሰናል የሆነ ዩኒየን ፓርትነርሽፕ ሲሪል ቄርሎስ በንስጥሮስ ላይ እንደተሳለቀበት እንትን አክሲዮን ማህበር አይደለም የገቡ ሎጎስና ሂውማኒቲ ወይም ስጋ። ሎጎስ ራሱን የቻለ እኔ ባይ ኮንቲንጀንት ያልሆነ ነው። ስጋ ግን ኮንቲንጀንት ጥገኛ ነው። የሎጎስ ጥገኛ ነው። ሲጀመር ዘላለማዊ ቃል በስጋ የሚለው ቃል ስጋን ከዘላለማዊ ቃል ጋር እያወዳደር ነው ወይም ደግሞ ከእሱ ጋር ቁመና ኑሮት እኔ ባይ ሆኖ እንደቀረበ አካል አድርገን ልንወስዶ አንችልም። ያ ኤክስፕሬሽን በጣም አደገኛ ኤክስፕሬሽን ነው። ስለዚህ ዩኒየኑን እኛ ዩኒየን የምንለው የምንገልጸው ሃይፖስታቲክ ዩኒየን ነው፣ ባህሪያዊ ተዋህዶ ነው። ያ ባህሪያዊ ተዋህዶ ወይም ደግሞ ዋን ክራይስት ዋን ሃይፖስታሲስ ቱ ኔቸር ነው የምንለው፣ ዲቫይን ሂውማን ዩኒየን ነው የምንለው። እሱን አገላለጽ ነው መጠቀም ያለብን። በቃ እሱ በጣም ድንበር የምናበጅበት ትክክለኛ የክርስቶስን ማንነት ሰብአዊ ባህሪውን ከመለኮታዊ ባህሪው በሁለት ባህሪ በኮምፖዛይት ባህሪም ኦርቶዶክሶች ይግለጹት፣ እኛም በሁለት ባህሪ የምንግለጸው እሱ ድንበር ሊበጅለት ይገባል ነው። ሌላው ግን ደጋግሞ ዜድ የሚያነሳው ነገር ምንድን ነው? ኦርቶዶክስ ላይ ያለ የተለጠጠ ነገረ ማርያም አለ። ስለዚህ የተለጠጠ ነገረ ማርያም ስለሚያስፈራ እና ደግሞ አሁን በዚህ እኔ ዜድን ሼር አደርገዋለሁ ስጋትን በተመለከተ። ያው እንግዲህ በስጋት ቴዎሎጂ አይሰራም፣ በስጋት አስተምህሮ የሆነ አይሸራረፍም። ያንን በትክክል ጤናማውን አስተምሮ በትክክል ይዘን ነው መቀጠል ያለብን። ግን ኦርቶዶክስ ላይ ያለውን ነገር ኦርቶዶክስ ጋር ያለውን የተለጠጠ የነገረ ማርያም ማንቀበለውን ነገረ ማርያም የምናስተካክለው እዚህ ጋር ያለውን ክሪስቶሎጂካል ነገረ ክርስቶሳዊ አቋም አስተምህሮ ክፍተት ወይም ስንጥቅ በሚፈጥር መልኩ በፍጹም መሆን የለበትም ለማለት ነው። ሜላ ግልጽ ሆኖልህ ከሆነ ይሄ ዘላለማዊ ቃል ከጊዜ ተዋህዶ በፊት ከጊዜ ተዋህዶ በኋላ ደግሞ ስግው ቃል፣ ስለዚህ ሁለቱ የተለያዩ ነገሮች እንደሆኑና ማለት እሱ ቃል በቃል እንደዛ ባይልም ከተዋህዶ በኋላ ግን ስግው ቃል ነው እንጂ ዘላለማዊ ቃል ልንለው አንችልም የሚለውን ውላጤን ሁሉ በተወሰነ ደረጃ ኢኮ የሚያደርግ ነገር አለ። ያ አደገኛ ነገር ነው ተባብለን ነበር። እንግዲህ ከጨመርክበት እሺ ቴንኪዩ ኤቢ ተባረክ ወንድምነት ጸጋ ይብዛልህ። ዜድ ወጣ መሰለኝ አይዶ ነው ኔትወርኩ ነው ወይስ? ቴንኪዩ ሜላ ብርኬ የምትሉት ካለ እህትየው ሜርሲም ሌሎችም ወንድሞች እንደተናገሩት ግልጽ ነው፣ ትምህርቱ ግልጽ ነው። አንዳንድ ጊዜ የግድ መለየት እኮ የለብንም። አዎ የኦርቶዶክስ ነገረ ማርያም ትምህርቷ በቃ
እሱን ቅድም የተናገርኩት ቃል እሱ የኔ ቃል እኔ ነኝ የተጠቀምኩትኝ። ኦፌንድ ካረጋቸው የሚያደርጋቸው ግን ለእኔ የሚገልጥልኝ ቃል እሱ ነው። ነገረ ማርያም ትምህርቷ በቃ ያልጠራ የማይጠራ ሽንፍላ ትምህርት ነው። ሲያጠሩት ያኔ ንጹህ ነው ብለን እንላለን። ያልጠራ ነው፣ ተቀላቅሏል። በጣም ብዙ ግልጽ አይደለም። በጣም እጅግ የሚያስቆጣ ሁሉ አለ። ወደ መለኮትነት ጠጋ አድርገው ከፍ አድርገው ከዘላለም ነበረች እኮ ነው ብለው የሚሉት መጽሐፍቶቻቸው እነዛ ነው የሚናገረው። ነበረች በመፍጠር ውስጥም እጇ አለበት፣ ግዑዛን ፍጥረታትንም ሕያዋን ፍጥረታትንም በመፍጠር ሁሉ ጭምር ማለት ነው። ስለዚህ እሱን እውቅና እንሰጣቸውም። ግን በነገረ ክርስቶስ ጉዳይ ላይ ያለው ነገር ላይ ጥያቄ ያለው ሰው ካለ ይግባ ለማለት ነው። ተባረኩ። ብሩኬ የምትጨምረው ካለ ጨምሩ። ኦኬ፣ የተነሳው ሀሳብ በቂ ነው። ምናልባት አሁን ይሄ ከማርያም አንጻር በዛ ቤት የሚለጠጠው ነገር እንዳለ ሆኖ የኛን ትምህርት ደግሞ በደንብ ማስተማርና መያዝ ደግሞ ይገባል ብዬ አምናለሁ። ለምሳሌ ቅድም ዮሐንስ መጥምቀ መለኮት ተብሎ ይጠራሉ የሚል ጥያቄ አንስቻለሁ። መለኮት ስንል ስለ ኢሴንስ ስለ ባህሪ እያወራን ስለሆነ ባህሪ ይጠመቃሉ የሚል ጥያቄ አንስቻለሁ። ከዚህ ደግሞ ከአካላዊ ቃል ደግሞ አንጻር ሲታይ ደግሞ አዎ አንድ አካል ብለን ምናምን ከሆነ ያ አንዱ አካል ተወልዷል ማለት ነው። በቃ ያ አንዱ አካል ሰዋዊ አካል ካልጨመረ አንዱ አካል ቃል ነው ብለን ካመን በቃ ቃል ተወልዷል ከማርያም ማለት ነውና እነሱ ያው የሚለጥጣሉ። ልክ ነው። ከዚህ ይሄን ሲያነሱ የማርያምን ክብር ከፍ ከማድረግ አንጻር ይናገራሉ። ትክክል ነው። እነሱ ስላሉ ግን የኛ ትምህርት ደግሞ አይሸራረፍም ማለት ነው። እኛም ትምህርት ደግሞ ሰዎች ስለሚሰሙን እንግዲህ እግዚአብሔር እድሉን ከሰጠን እውነተኛውን የእግዚአብሔር ሐሳብ መናገር አለብን ብዬ ስለማምን ነው። ዜድ ደግሞ ቅን ወንድም ነው። ሐሳቡን መልሶ ያየዋል ብዬ አምናለሁ። ሐሳቡን መልሶ ያየዋል። የሚታረም ነገር ነው ብዬ አምናለሁ። ይሄን ነው ልል የምችለው። የቃል እናት ናት ማርያም። ትክክል ነው። እሺ፣ ቴንክ ወንድምነት ተባረክ። ሜላ ከመጣህ ቀጥል ነው። በዚህ ጉዳይ ላይ ስናወራ በጣም ፎከስ ፖይንቱ ኢየሱስ መሆኑን መገንዘብ ይኖርብናል። በፊትም የተነሳው ፖይንት እሱ ስለሆነ ማለት ነው። የማርያም ጉዳይ ሳይሆን ትልቁ የሀሳቡ ትኩረት የኢየሱስ ክርስቶስ ፐርሰኑ ላይ ስለሆነ ማለት ነው። እና ስለ ቴዎቶኮስ ስናወራ ወላዲተ አምላክ ስንል እንደዛ የተባለበት ምክንያት ምንድን ነው? ውይይቱን የፈጠረው ምክንያት ምንድን ነው ከተባለ ጉዳዩ ያለው ከማርያም ጋር ሳይሆን ጉዳዩ የሚገናኘው ቀጥታ ከኢየሱስ ክርስቶስ ጋር ነው። ስለዚህ ከማርያም የተወለደው እሱ አምላክ ነው ወይንስ አምላክ አይደለም ነው ፖይንቱ። ስለዚህ ለንስጥሮስ ከሱ የተወለደው አምላክ አይደለም ሰው ነው። ስለዚህ ይሄንን ሐሳቡን ባትል ማድረግ ስለሚገባ ጉባኤ ተዘጋጀና እነ ቄርሎስ ሐሳባቸውን እንጸባረቁ ማለት ነው። እንደ ቀላል ኢሹ መታየት የለበትም። ምክንያቱም ቀጥታ የሚገናኘው ኢሹ ሲነሳ ፎከስ ፖይንቱ ኢየሱስ ስለሆነ ማለት ነው። ስለዚህ ማርያም ማን ነው የወለደችው ከተባለ ቃልን ነው የወለደችው። ቃልን ወልደዋለች። በምን ወለደችው ከተባለ በስጋ ወልደዋለች። በዚህ አይነት መንገድ ነው ማስቀመጥ ያለብን። አሁን ንስጥሮስ ፎከስ አድርጎ የነበረው የሰውነት ባህሪ ወይም ሂውማን ኔቸሩ ላይ ስለነበር ማርያም ቃል ልትወልድ አትችልም። ከተወለደ በኋላ ሂውማን ኔቸሩ እሱ ላይ ያደረበት ወደሚል ሐሳብ ወሰደው። እንደዛ ካደረግነው ችግር ይፈጥራል። ቴዎቶኮስ ነው ስንል ወይም ስንላት ማርያምን ከሷ የተወለደው አምላክ ነው እያልን ነው። ፖይንቱ ይሄ ነው። ከሷ የተወለደው እርሱ አምላክ ነው። ይሄ ነው ነጥቡ። 4 ነጥብ ማድረግ ያለብን እሱ ነው። ስለዚህ ያኔ ሲነጋገሩ ያስጨነቃቸው የነበረው ጉዳይ ምንድነው? ከማርያም የተወለደው ሰው ብቻ ነው ወይ? አይደለም። እሱ ማን ነው? አምላክ ነው። እሱ አምላክ ነው። በሌላ አገላለጥ ማርያምን ራሱ የፈጠረ ነው። እሱ ከሷ የተወለደው ማርያምን ራሱ የፈጠረ ነው። አምላኳ ነው። የሷ ራሱ ጌታዋ ነው። ስለዚህ ዋናው ፖይንቱ ኢየሱስ
አምላክ ነው ለማለት ነው። ስለዚህ እኛ አንድ ፐርሰን ነው ስንል ምን እያልን ነው? ያ ፐርሰን ዲቫይን ፐርሰን ነው እያልን ነው እንጂ ሂውማን ፐርሰን አይደለም። ሂውማን ፐርሰን አይደለም። የዲቫይን ፐርሰን ሂውማን ኔቸርን የሰውን ባህሪ ገንዘቡ አድርጎታል። ስለዚህ ማርያም አብስትራክት የሆነውን ሂውማን ኔቸሩን አይደለም ያን ብቻ አይደለም የወለደችው። እንደሱ ከተባለ እሱ ችግር አለው። ዘላለማዊ የሆነውን ቃል ወልዳለች። አካላዊ ቃልን ወልዳለች። አካላዊ ቃል ለብቻ ቃል ለብቻም ደግሞ ለሁለት የሚደረግ ነገር አይደለም። አካላዊ ቃል ነው ስለ ምን ማለታችን ነው? ዝሩ ቃል አይደለም፣ ፐርሰን ነው ያን ነው። ሌላ ምንም የተለየ ሚስጥር የለውም። እና ማርያም ቃልን ከመወለዷ በፊት አካላዊ ቃል ነው፣ ከዛ በኋላ አካላዊ ቃል አይደለም የሚል ሀሳቦች ከተነሱ እሱ ችግር ይፈጥራል። በጣም ችግር ይፈጥራል። በጣም ችግር ይፈጥራል። ለዛ ነው በምሳሌ አድርጌ አሁን እኔ እናቴ እኔን ወልዳኛለች። እናቴ እኔን ስትወልደኝ ፐርሰንን ነው የወለደችው፣ ሌላ ሜሎስን ነው የወለደችው እንጂ አጠቃላይ እኔ ሰው ስለሆንኩ ሂውማን ኔቸርን ሁሉ ወልዳለች ማለት አይደለም አይደለም። ስለዚህ ዋትና ሁ የሚለው ነገር በጣም መለየት ያስፈልገዋል። በጣም መለየት ያስፈልገዋል። ስለዚህ ማርያም የወለደችው ማን ነው ከተባለ የወለደችው አካላዊ ቃልን ነው። ስለዚህ ወላዲተ ቃል ትባላለች ወይ? ኦፍ ኮርስ ትባላለች። በነገራችን ላይ ማርያም የወለደችውን ነው አብ ልጅ የሚለው ምንም ጥያቄ የለውም። ሁለት ልጅነት ስለሌለ ማለት ነው። ምንም እንኳን ኢየሱስ ሁለት ልደት አለው ብለን ብናምንም ኢየሱስ ሁለት ልጅ አይደለም። ስለዚህ ማርያም የወለደችውን ልጄ ብሎታል። አብ ልጅ ያለውን ማርያም ልጄ ብለዋለች። ለምን? ያለው አንድ ፐርሰን ነው ስለሆነ አንድ ፐርሰን ነው። ያ ፐርሰን ፍጹም አምላክ ፍጹም ሰው የሚል አረፍተ ነገር ከጨመራችሁበት ልክ አይደለም። ፐርሰኑ ሎጎስ ነው፣ ዲቫይን ነው። ግን የዲቫይን ፐርሰን ሂውማን ኔቸርን የራሱ አድርጎታል፣ የራሱ ገንዘብ አድርጎታል። እና ዝም ብሎ የሆነ አብስትራክት የሆነ ሂውማን ኔቸርን ብቻ ማርያም አልወለደችም። ኢንተርናል የሆነ ዘላለማዊ የሆነውን ወልድን የወለደችው በዛ አይነት መንገድ መታየት አለበት። ስለዚህ በእያንዳንዱ ጌታ ኢየሱስ ክርስቶስ ሲናገር እኔ እያለ ሲናገር በእያንዳንዱ አክሽን በስተጀርባ ያለው ማን ነው? ሎጎስ ነው። አይ የሚለው እኔ ብሎ የሚናገረው ዲቫይን ፐርሰን ነው። በዛ አይነት መንገድ ማየት ይኖርብናል። ስለዚህ የኤፌሶንን ጉባኤ ስናነሳ ፎከስ ፖይንታቸው የነበረው ምንድነው? የተወለደው ማን ነው? በቃ ፎከስ ፖይንቱ እሱ ነው። ስለዚህ እሱ ማን ነው? ሎጎስ ነው የሚል ነው ትኩረት ኤሪያቸው። ምናልባት የዜዶም ስጋት አንዳንድ ሰዎችም ሲናገሩ የሰማው ስጋት ምንድነው? ኦርቶዶክስ ቤተክርስቲያን እንደዚህ ትላለች የሚል ሐሳብ ይነሳል። እኔ አሁን የነገርኳችሁ ሐሳብ የመጽሐፍ ቅዱስን ሐሳብ ነው የነገርኳችሁ። ከዛ ደግሞ ካለፈ በኤፌሶን ጉባኤ ላይ የተወሰነውን ሐሳብ ነው በጣም በጥቂቱ የነገርኳችሁ። ስለዚህ ሐሳቡ ልክ ነው ብዬ ያነሳውበት መንገድ መጽሐፍ ቅዱሳዊ ስለሆነ ነው። ከዛ በኋላ ደግሞ አባቶችም በዚህ አይነት መንገድ ስላስቀመጡት ነው። አሁን ላይ ግን ያለው ማርያምን ቴዎቶኮስ ሲሉ ፎከስ ፖይንቱ ኢየሱስን ለማድረግ ነው ወይ ከተባለ እሱ ላይ እኔ ጥያቄ አለብኝ። አሁን ላይ ፎከስ ፖይንቱ ማርያም ላይ ስለሆነ ነው። አሁን ላይ ፎከስ ፖይንቱ ሽፍት ተደርጓል። እንደዛ ብዬ ደግሞ አምናለሁ። ያኔ በኤፌሶን ጊዜ ፎከስ ፖይንቱ ጌታ ኢየሱስ ነው። ያ ቃልም ሲያመጡ ከኢየሱስ አንጻር ነው ያዩት። አሁን ላይ ግን ስንመጣ ፎከስ ፖይንቱ ሽፍት ተደርጓል፣ በተለያየ መንገድ ተቀይሯል። ይሄ ደግሞ በብዙ ማስረጃ ማሳየት እንችላለን። ማርያምን ወላዲተ አምላክ ሲሏት አሁን ላይ የኢየሱስን አምላክነት ለማጉላት አይደለም፣ የእሷን ክብር ለማጉላት ነው የሚፈልጉት። ለዛ እኮ ነው አሁን ስንወያይ ብዙ ጊዜ ገቡና ምንድነው የሚሉን? እንዴ የአምላክ እናት አይደለች ወይ? ብታማልድ ምንድነው ችግሩ? የአምላክ እናት አይደለችም ወይ? ጸሎታችን ብሰማ ምንድነው ችግሩ? የአምላክ እናት አይደለችም ወይ? በሁሉ ቦታ ታገኝታለች ብንል ምንድነው ችግሩ ነው የሚሉን አሁን ላይ። ይሄ ለነቄርሎስ እንግዳ ነው።
እንግዳ ነው። አሁን ላይ እነሱ እየተጠቀሙበት ያለው ሞቲቭ ልክ አይደለም። ሞቲቭ ልክ አይደለም። ለምሳሌ ማርያም የኢየሱስ እናት አይደለችም ወይ? ነች እኮ። ክሪስቶቶኮስ የሚለው ቃል በራሱ ዝም ብለን ብናየው ችግር አለበት ወይ? በራሱ እኮ ችግር የለበትም። ግን ሞቲቭ ምን ነበር? ንስጥሮስ ይህን ሀሳብ ሲያነሳ ሞቲቭ ምን ነበር ከተባለ የአምላክ አይደለም ለማለት ነው ክራይስትን። ስለዚህ ከቃሉ ባስቻገረ ሞቲቭን ማየትም ጥሩ ነው ብዬ አስባለሁ። ስለዚህ በኤፌሶን ጉባኤ አባቶች ሲናገሩ ቴዎቶኮስ ሲሏት ትክክለኛው ፖይንት ምን ነበር? ኢየሱስ አምላክ ነው፣ በቃ የሁሉ ፈጣሪ የሁሉ አስገኝ ነው ለማለት ነው። አሁን ላይ ግን ያሉ ወገኖች ያው ፍራቻውንም ባላንስ ማድረግ አለብን ብዬ አስባለሁ። ምንድን ነው ህልም ተፈርቶ ሳይተኛ አይታደርም የሚባል ነገር አለ አይደል? ፍራቱንም በአግባቡ ማድረግ አለብን። አሁን ላይ ግን እውነታውን ሳንለቅ አሁን ላይ ግን ሰዎች ማርያምን ቴዎቶኮስ ሲሏት ከምን አንጻር ነው ከተባለ በቃ ለእሷ የተለየ በጣም የተለጠጠውን ነገር ለመስጠት ነው። ይሄን አንዳንድ ምሳሌዎችን ላንሳላችሁ፣ እንዴት እንደለጠጡት ማለት ነው። አንዳንድ ምሳሌዎችን ላንሳላችሁ፣ በጣም የቅርብ ጊዜ ምሳሌዎችን፣ በተለይ ከዚህ ከ10 ዓመት ምናምን በኋላ የሰማናቸውን አንዳንድ ነገሮች ላስታውሳችሁ። ለምሳሌ አቡነ እንድሪያስ ምን ብለዋል? ማርያም ኢየሱስ ስትጸንሰው ኢየሱስም ማርያምን የሚበሉት ምግብ መለኮቱ ያጠፋው ነበር ነው ብሎ የተናገሩት እንጂ በዳሪ መልክ አይወጣም ብለዋል። ሁለቱ እያሉ ኢየሱስም ማርያምን የሚበሉት ምግብ መለኮቱ ያጠፋዋል። ጀስት ሰው ለመሆናቸው ለማጠየቅ ብቻ ነው የሚመገቡት እንጂ እንደኛ ተቀይሮ የሚወጣ ነገር የለም ብለዋል። ማርያምም ኢየሱስንም እንደዛ ብሎ ነው የገለጡት። አቡነ እንድሪያስ። ሁለተኛ ቆሞስ አባ ዮሐንስ ምንድን ያሉት? የተሰቀለው የማርያም ስጋ ነው ያሉት። መስቀል ላይ የዋለው የማርያም ስጋ ነው ያሉት። በድፍረት ነው የተናገሩት። ለሁሉም ቪዲዮ አለን። ይሄን ቃል በቃል ነው ያሉት። የተሰቀለው የማርያም ስጋ ነው። ቆሞስ አባ ዮሐንስ ነው የተናገሩት። ለቀጥል ሊቀ ሊቃውንት እዝራ ምንድን ያሉት? በተለይ ማቴዎስ ወንጌል ምዕራፍ 1 ላይ አላወቃትም የሚለውን ቃል ሲያብራሩ ማርያም ኢየሱስን በጸነሰችበት ጊዜ አሉ ፊቷ ይቀያየር ነበር እንደ ሳሮን አበባ። ስለዚህ እንደ ሳሮን አበባ ፊቷ ይቀያየር ስለነበር አንዳንዴ ቀይ ሆና ትታየዋለች፣ አንዳንዴ አረንጓዴ ሆና ትታየዋለች። ስለዚህ ምን ብሎ ይጠይቃት ነበር? ማነሽ አንቺ ይላት ነበር። አንዳንዴ ቀይ ስትሆንበት፣ አንዳንዴ አረንጓዴ ስትሆንበት እንደ ሳሮን አበባ ይደነግጥና አንቺ ማነሽ? ማርያም ነሽ ወይስ ሌላ ሰው ነሽ ብሎ ይጠይቃት ነበር ብለዋል። እንግዲህ አስቡት፣ የማርያም ፊት ቀይና አረንጓዴ እንደ አበባ ከተቀያየረ እኔ ዮሴፍ መሮጥ ነው የነበረበት። ይህን የተናገሩት ማን ናቸው? ሊቀ ሊቃውንት እዝራ የማቴዎስ ወንጌል ምዕራፍ 1ን ሲተረጉሙ ማለት ነው። እንደ ሳሮን አበባ አንድ ቀን ቀይ ሌላ ጊዜ አረንጓዴ ፊቷ ይሆን ነበር ብለዋል። አያችሁ እንዴት እንደለጠጡት። አንድ ልጨምር። አቡነ ፊልጶስ ምንድን ያሉት በዚህ ጉዳይ ላይ? ማርያም ባትኖር ኢየሱስ አይመጣም፣ ማርያም ባትኖር ኢየሱስ አይኖርም ነው ያሉት። ቃል በቃል እንደዚህ ነው ያሉት። ማርያም ባትኖር ኢየሱስ አይኖርም ነው ያሉት፣ በድፍረት ማለት ነው፣ ወደ ምሕረቷ ላይ። ከዛው ላይ የንግግራቸው እንዲያስተካክሉ ተነግሯቸዋል አሉን፣ ግን ሲያስተካክሉ አልሰማንም። ሲያስተካክሉ ይህን በተናገሩበት መንገድ ወጥተው አይተሳስቻለሁ አላሉም። አቡነ ፊልጶስ ካሉ ማስረጃ ታመጣላችሁ፣ እኛም እናጨበጭባለን፣ ቴንኪው እንላለን። ስለዚህ ጉዳዩ በጣም ተለጥጧል። አሁን ላይ በፊት ሞቲቭ ምን ነበር? ኢየሱስ አምላክ ነው ለማለት ነው። አሁን ሞቲቭ ምን ሆኗል? ተገልብጦ ማርያምን በማይሆን ስፍራ ላይ ፖዚሽን መስጠት ነው የተፈለገው። ይሄ በጣም በጥቂቱ ነው ያነሳውላችሁ እንጂ በጣም ብዙ ነገሮችን መጥቀስ እንችላለን። ግን እስቲል እነሱ እንደዚህ ስላሉ ያን ትምህርት እንጥለዋለን ወይ? አንጥለውም። ያን ትምህርት እንተዋለን ወይ? አንተውም። ያን ትምህርት ሞዲፋይ እናደርገዋለን ወይ? አናደርገውም።
ቴዎቶኮስ የሚለውን እንቀበላለን። ወላዲተ አምላክ ነች። ቴንክ ዩ